الذين آمنوا لا تكونوا كالذين آذوا موسى فبرأه الله مما قالوا وكان عند الله وجيها يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا. الله أكبر ما شاء الله أكبر. عند واني عندي شوف عندنا نقدر للناقر رسول صلى الله عليه وسلم الماهر بالقرآن مع كرام البررة نعمت قرآنا أصوبه أسمره بدم بدرقوا ميكراسو الله كنمان قالوا ما يدرقوا كتكبروا ملائكوش قال يتكبروا ملائكوش بلو مالت لا يعصون الله ما أمرهم ويفعلون ما يؤمرون الله كاززاتشو كنت أتاكل ما يوتو السو يزاتشون بيسچا يميزاروت እነ ጅብሪል እና ሚካኤል ጋር ከነሱ ጋር እኩል ያደርገዋል ለምን ቁርአንን ምርጥ አድርጎ በመቅራት ስለዚህ ሁላችንንም ቁርአንን አስውበን አሳምረን ለመቅራት እንሞክር እንታገል እላለሁ ኢንሻአላህ عز وجل ሰርተፊኬታቸውን ኢንሻአላህ ያወለንም የእህታችን ሀያት እንተናለው ሰማም طيب يا استاذ ان شاء الله እስኪ እህታችን ያው መብሩክ አላስባትም አንድ ጊዜ አወል እንሰጠዋለን ኢንሻአላህ አወል የሆነ ሰርፕራይዝም እንዳለው ትንሽ ሰምቻለሁና ወንድማችን አወል ፈንታ ያንተ ፕሮግራም ላንተ ነው። እሺ ማይክ ላንተ ፍሪ። طيب حبيبي جزاك الله خير ያው እህታችን መብሩክ አላልኳትም ያው ለንግግር ቸኩልኩ መሰለኝ አላህ ይጨምርልሽ አላህ ይበርታሽ በዙ ላይ ደግሞ አላህ እስቲቃማውን ይስጥሽ ሌሎች ተምሳሌት ለቤተሰቦችሽንም ጓደኞችሽንም የምትመለሽ ያለህ አድርገሽ እኛም ደግሞ በቻልነው መጠን ከጎንሽ ለመቆም እንሞክራለን በቻልነው አቅም በመቀጠል ሌላ እድልም ሰጥሽ ኢንሻአላህ ኡስታዝም አዘጋጅተሽልሽ ጠዋት ሪከርድ አድርጋለሁ እዛ ግሩፕ ላይ ኡስታዝ ጀማል ጋር እንድታደርጊ ሙሉ ወጪሽን እሸፍንልሻለሁ ቃል ገብቼልሻለሁ ማለት ነው። الله أكبر الله أكبر عند ستيب كف لما أدرجنا لما الشاشة ማለት ነው الله እንደዚሁም ኪታቦች በመቅራት ማለት ነው ቁርአንን ተጅዊድ ለማስተካከልና እንደዚሁም ደግሞ ኪታብን መቼም ቁርአን ብቻ አይደለም ኪታብ ያስፈልጋልና ያን ኪታብን እንድትቀራ ደግሞ ሙሉ ወጪዋን እሸፍናለሁ ያለ ወንድማችን ባረከላሁ ለከ አላሁ አክበር አላህ ይጨምርልህ ወንድማችን አላሁ አክበር አላህ ጀዛከላሁ ይክፈል خير مرحبا እሺ ለታሃት ኢንሻአላህ እሺ በቀጣይ ደግሞ ኢንሻአላህ ደግሞ መንጋብዘው ወንድማችን ያው ተወሰነ መልኩ ማዕከላችን ያስተዋወቅነው ነው ወንድማችን አውፋን ነው ኢንሻአላህ ያው ቀጣይ ደግሞ ከሴቶች ከሰለምቲዎች እህታችን አቲካ ናት በሰባት ወር በማክተም የማዕከል ሪከርድ ያዘችው ከሙስሊም ሴቶች ደግሞ አንድ እህት አለች አሁን እምጠራለህ እህት ሀያት ትባላለች ወሎየዋ የምትለው ላይ ጋር እቺ እህታችን ያው ወንድማችን አወል ፋንታው ጀግና ነው ከአከተመ በኋላ ማዕከሉ ግሩፕ ጋር ማን የኔን ሪከርድ የሚሰብር እኔ ወጪውን እሸፍናለሁ አለ እንደዚሁ ሲል እቺ እህታችን ተነሳች እኔ ኢንሻአላህ ብላ ጀመረች በሁለት ወር ከ26 ቀን በማክተም ያው የሱን ሪከርድ አሻሽላ ወንድማችን አወል ፋንታውም እንዳለው እኔ የምለው ይሄ ከጅምሩ ተነስታ ነው እስቲ ሀያት ማይክሽን ፍቺ
እኔ 2 ዓመት ይወስድብኛል። ዋናው ሂማ ነው። ልብ ካለ እና ኢጅቲሃድ ቂራአት 2 ነገር ይፈልጋል። አንደኛ ኢጅቲሃድ ይፈልጋል፣ ሁለተኛ ደግሞ አልዒናያ ትኩረት ይፈልጋል። ትኩረት ካለ አላህም ذلك لمن ألقى السمع وهو شهيد መጠቀም የሚችለው ጆሮና ልቡን ለሰጠ ሰው ነው ይላል። አሊን አስገቡት። አሊ ወለየ የሚለው እሺ መርሐበን። አሁን ትልቅ ሼህ ተናገር። አሰላሙ አለይኩም ጀማዓ፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እንግዲህ ብዙ ማውራት አልችልም። ኡስታዝ ታውቃላችሁ ያለሁበት ሁኔታ። መጀመሪያ እህት አቲካ ወይም በለጡ መብሩክ አለች ሀቢብቲ፣ እንኳን ደስ አለሽ። በሁለተኛ ደረጃ ሁሉም ያልፈው ዛን በጣም ይለያል። ወላሂ ቃል የለኝም። በቃ ጉጉት እንዲኖረን አድርገው በፍቅር የኡስታዞቹ ተቆጣጣሪዎቹ ወላሂ በጣም በፍቅር ነው የቀራ ነው። አልሐምዱሊላህ ጀዛችሁን አላህ እጥፍ አድርጎ ይሙላላችሁ፣ አላህ ይጨምርላችሁ እላለሁ። ሌላ ደግሞ ኃይል የሆነኝ ወንድም አወል በቃ ቃል የለኝም ላንተ። እንደውም ደቂቃ ጨምሬ የደቂቃዬን እሱ ከፍለው ምናምን ቀርቻለሁ። አላህ ጀዛህን ይክፈል ወንድሜ፣ በጣም ደስ ብሎኛል። ከዚህ በላይ ምንም አልላችሁም። ነው እንቅራ እንማር እላለሁ። ማሻአላህ ወደ አልፎዝ የቁርአን ማዕከል ነው እንቅራ እንማር ብላለች። ትንሽ ልንገርህ ወንድሜ ስለዚች ልጅ ሀቢቢ። ይቺ ልጅ አሰሪዋ ቁርአን መጀመሪያ ዘፈን ታዳምጥ ነበር። በጣም ዘፈን ታበዛ ነበር። ዘፈን ስታዳምጥ አንቺ ልጅ ቁርአን አቀሪም እንዲህ እያለች ሴትዮዋ ትቆጣታለች። ትራትጋቲም እንዲህ እያለች ትቆጣታለች። ከዛ ስትቆጣት ሴት ልጅም ሶሻል ሚዲያ ላይ አልፎዝ የቁርአን ማዕከልን አየች፣ መጣች፣ ጀመረች። ስትጀምር አወል ፋንታው መጀመሪያ ጋር እልክ አስይዟታል። እንዴ ቁርአን ሻገሬም እንዴ ምናምን እንትን ካከተምሽ ከኔ ቀድመሽ ሙሉዎችን እሸፍናለሁ በሚል እልክ ይዟት ነበረ፣ ወኔ ማለት ነው። ረጅም ሰዓቷን ያው ወደ ቁርአን ማብዛት ጀመረች። ከዛ ሰዎቹ ከንድም ብለው ስልኳን እስከ ጭራሽኑ ቀሟት። ያንን ስልኳን ሲቀሟት ሌላ ስልክ አስመጣችና ካልጋዋ ስር ደብቃ ነው የቀራችው። አላሁ አክበር አላሁ አክበር አላሁ አክበር ማሻአላህ ማሻአላህ። ምን ትላለህ? ጎበዝ ጎበዝ ጎበዝ። በርካቶቻችን ጎበዝ እየሆኑ ነው። ቀርተው ደግሞ ከሚጠቀሙት አላህ ያርጋቸው። አሚን ኢንሻአላህ። በጣም ደስ ይላል። በርቱ። የሚቀሩት በግሩፕ ነው አይደል? አይ ለእያንዳንዱ ተማሪ የየግል ኡስታዝ ነው። ማንኛውም ተማሪ በእኛ በሚመርጠው ሰዓት ነው። ራሱ ተማሪው በሚመርጠው ሰዓት ነው የግል ኡስታዝ መደብለት። ሴት ኡስታዛዎች አሉ፣ ወንድ ኡስታዛዎች አሉ። እስካሁን ወደ 400 የሚጠጋ ተማሪ አክትሞበታል። ወደ 800 የሚጠጋ ተማሪ ቁርአን ማንበብ ችሎበታል። አንድ ተማሪ ማስከተም ምን ያክል ከባድ እንደሆነ የሚታወቀው መቼም ያንን ልፋቱ ሲለፋ ነው። ወደ 3 ዓመት አካባቢ ሆኖታል። በቢሮ ደረጃ ደግሞ ያው ኢንሻአላህ በተወሰነ መልኩ ላስጎብኛችሁ ሁላችሁንም ኢንሻአላህ። እህታችን አቲካ ፕሮግራም በሚል ኢንሻአላህ ዋና ቢሮአችን አዲስ አበባ ቤተል ተቅዋ መስጂድ ዝቅ ብሎ ነው። ያው ከኡስታዝ ኸውለት ጋር ካጠገቧ ስቀመጥ ደግሞ ሌላ ነገር እንዳይመስላችሁ የኔ ታላቅ እህቴ ነች። ታላቅ እህቴ ነች ኢንሻአላህ። ኢንሻአላህ በቢሮ ደረጃ ከመጅሊስ ፍቃድ አውጥቶ ስነ ስርዓት የሚንቀሳቀስ ተቋም ነው ማለት ነው ኢንሻአላህ አዘ ወጀል። ያው ዘብረቅረቅ አድርገነዋል። ሌላ ጊዜ እናስጎበኘዋለን ኢንሻአላህ። አሪፍ ነው አሪፍ ነው። አሊ ወሎዬው ሰላም አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን። ካሊ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ማሻአላህ ማሻአላህ ብያለሁ። ኬኩ ከተቆረሰ ደረስክ? ኬኩ ከተቆረሰ ደረስክ? እንብላ። ወላሂ አሁን ስገባ ነው ያየሁት። ውጭ ሆኜ ኔት የለውም ነበርና ስልኬ። ወላሂ ማሻአላህ ደስ ይላል።
አላህ ያበርታችሁ ያጠንክራችሁ። እናንተንም ለእኛም ዱዓ አድርጉልን፣ ልባችሁን ይመልሳችሁ እያላችሁ ዱዓ አድርጉልን። ወላሂ ኢንሻአላህ አሊ ወሎየው በማዕከላችን ጀመር ነገር አድርጓል። አላህ እስቲቃማውን እንዲሰጠውና የተሻለ ደረጃ እንዲያደርሰው በጣም የመጀመሪያ ቀን እንትን ሲል በጣም ከደስታ ብዛት በጣም ደስ ብሎት ነው ማዕከሉን የሚጎበኘው ቅራት ሂደቱን የሚያየው ተወሰነ መልኩ ኢንሻአላህ እስኪ ሻሊም ጀምረው ነበር እንዴ? ጀመር አድርገዋል። አላህ እስቲቃማውን ይስጣቸው። ዱዓ አድርጉላቸው ኢንሻአላህ። ዱዓ አድርጉ ሁላችሁም። እስኪ እንደው ልባችን ደርቋል አላህ ያርጥበው እያላችሁ ዱዓ አድርጉልን። ወላሂ አሊ ጀምሮ አንድ ኡስታዝ አሊ ጀምሮ ነው። አሊ ያው ጀመር አድርገዋል። ኢንሻአላህ አላህ እንግዲህ ብርታቱን ይስጣቸው በሏቸው። አያያዛቸው እንዴት ነው? አቡ ፋኖና አሊ እንፈልጋቸዋለሁ። አልፈው ዝላይ አቡ ፋኖ በሽትላል አህለን እየተባረክ ነው። እኔ ሁላችሁንም አሸንፋችኋለሁ። በመጣ በኸይር ነገር እኮ ነው መሽከዳደም እኮ ያለው ትክክለኛ መሽከዳደም በኸይር ነገር ነው። እስቲ ነውና ኡስታዝ እናስቆላችኋለን። አሊና አቡ ፋኖ ይበልል ባይመስላችሁም ወደ 11 ዓመት ከኢልም ቆይታ በኋላ ዘንድሮ ነው ከኸልዋ የወጡት። ከ11 ዓመት የኢልም ቆይታ በኋላ 11 ዓመት እሳቸውን እንመድባለን። ኡስታዝ አቡ ፋኖ የምትጠናከር ከሆነ ኢንሻአላህ ለኔ ከባድ ነው ያለው ብላችሁ ነው። ከባዱ ለኔ የምትመድቡት የእሷ ጋኔን ኃይለኛ ነው ብላችሁ ነው። ከነ ተፍሲሩም ከፈለኩ ከነ ተፍሲሩ እንደው ሶላት ሰገድ ያርጋችሁ እንደው ከላይም ከታችም ያላችሁት ወላሂ ዱዓ አድርጉ። ዱዓ ያስፈልጋል። እኔ በተለይ ወደዚህና ወደ በቃ ወደ እንትን ሲሉኝ የሆነ የሚያስቀረኝ ነገር አለ። እኔ ለምን እንደው አላውቅም። ሰዓት ራሱ ማመቻቸት እየተቻለ በቃ ሂድ ያለ ማለት ነገር አለና እንደው ልባችንን እንዲያደርጠብ ያድርገው። እንደው ወደዛው ወደ ቀጥታው መርቶናል። እንግዲህ በዛው አላህ ያጠንክረን ብያላችሁ እንደው እኛም እንደው የምንቀራ እንዲያደርገን ዱዓ አድርጉልኝ። ለእኔ በተለይ ወላሂ ዱዓ አድርጉልኝ። እኔ በተለይ ያለብኝ ወስዋስ በጣም ከባድ ነው። ኢንሻአላህ እንግዲህ ለማንኛውም ለሁላችሁም ማስታወስ የምፈልገው ነገር ሰዎች ነን፣ የተለያዩ መጥፎ ስራዎችን ሐራም ስራዎችን እንሰራለን። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲሳቸው ምንድን ነው ያሉት? ኢነል ሐሰናተ ዩዝሂብነ ሰይአት ነው ያሉት። መልካም ስራዎች መጥፎ ስራዎችን ያሳብሳሉ። ስለዚህ በተለያየ መልኩ መጥፎ ስራዎችን ብንሰራም በእንደዚህ አይነት ደግሞ መልካም ስራዎችን ኸይር ነገራቶች ላይ በመሳተፍና ራሳችንን ኸይር ቦታ ላይ በማስቀመጥ የምንሰራቸውን መጥፎ ስራችን እንዳይበልጥብን መጥፎ ስራችን ከመልካም ስራችን እንዳይበልጥብን الكيس من دان نفسه وعمل لما بعد الموت والعاجز من أتبع نفسه هواها وتمنى على الله على الرسول صلى الله عليه وسلم بلت سو ጮሌ ሰው በአሁን ዘመን አነጋገር አራዳ ሰው ብሎ ማለት ከሞት በኋላ ላለው ህይወት ዝግጅት የሚያደርግ ነው። ሞኝ ሰው ጅል ሰው ብሎ ማለት ደግሞ ነፍስየው የምትለውን በሙሉ ይሰማና ከዛ ኖርማል ዝም ብሎ ይሄ ንያ ያደርጋል። አላህ ይመረኛል ወይ የሆነ ነገር ብሎ እንትን ያደርጋል። እንደዛ እንዳንሆን የቻልነውን ትንሽ ነገር ትግል እያደረግን አላህ Subhanahu Wa Ta'ala ልባችን ባንዴ እንዳልጠቆረ ሁሉ ማወቅ ያለብን ነገር ባንዴ አይነጣም። ትንሽ ነጭ ነገር ስንጥልበት ኢንሻአላህ በደንብ የነጣ እየተሻለ ይሄዳል። ስለዚህ ባንዴ ይዘዋለሁ አላህ ካገራለህ ነው። ባንዴ ካላገራለህ ደግሞ ቀስ እየተባለ መሄድ እንደሚቻል ማሳወቅ እፈልጋለሁ። በ3 ዓመት ያከተመች ልጅ አለች በእኛው ማዕከል። ቁርአን ማዕከል ሲጀመር ጀምራ የነበረች በጣም ቁርአን የሚከብዳት አሰሪዎቿ 20 ደቂቃ አካባቢ ብቻ የሚፈቅዱላት። ስለዚህ እሷም ስኬታማ ናት። ከናቲ ጋር ቀድማ ነው እንደውም ያከተመችው፣ ግን ጊዜ ፍጥነቷን ስላሻሻለች ነው ይሄ። ስለዚህ በመልካም ነገራቶች ላይ እንደዛ እናደርግላለሁ ማለት ነው ኢንሻአላህ። ኡስታዝ መጨመር ፈልገው ነገር ካለ ኢንሻአላህ እንግዲህ እናንተንም አላህ ጀዛችሁን ይክፈላችሁ። ይሄንን እንትን ለማስተላለፍ እንደዚህ ስለምታደርጉ በጣም ጥሩ ነው። አላህ ይገዛችሁ። የሚቀሩትንም ደግሞ አላህ ያግራላቸው። እኛንም ደግሞ አላህ ወደዛ ይመልሰን። አሊ በጣም የከበደው ይመስላል ወንድሜ። እንግዲህ አላህ ያግራልህ። ሌሎቻችሁንም እኛንም ደግሞ እንደዚሁ አላህ ቀጥተኛው መንገድ ይምራን።
ዱዓ አድርጉልን። ዱዓ ማድረግ ወንድም ለወንድሙ ዱዓ መደራረግ ነው። ኢንሻአላህ ኸይረ መርሐበን። አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ ዩእቲል ሒክመተ መን የሻእ ወመን ዩእተል ሒክመተ ፈቀድ ኡቲየ ኸይረን ከሲራ ይላል። አላህ ለፈለገ ሰው ጥበብን ይሰጣል፣ እውቀትን ይሰጣል፣ ቁርአንን ይሰጣል። ወመን ዩእተል ሒክመተ ፈቀድ ኡቲየ ኸይረን ከሲራ ጥበብን እውቀትን የተሰጠ ደግሞ ትልቅን ነገር አላህ ሰጥቶታል ይላል ነቢያችን ዓለይሂ ሰላቱ ወሰላም በሐዲታቸው ላይ ሲያስቀምጡ መን ዩሪዲላሁ ቢሂ ኸይረን ዩፈቂሁሁ ፊዲን አላህ በአንድን ሰው መልካም ሊውልለት ከፈለገ ዱንያ አኺራውን ሊያስተካክልለት ሲፈልግ ዩፈቂሁሁ ፊዲን ዲኑ ላይ ግንዛቤ እንዲኖረው ዲኑን እንዲያውቅ ያደርገዋል አሉ ነቢያችን ዓለይሂ ሰላቱ ወሰላም። ዑለማዎች ከዚህ ተነስተው ምን አሉ? ወመን ላ ዩሪዲላሁ ቢሂ ኸይረን ለም ዩፈቂሁሁ ፊዲን አሉ። ነገር ግን አላህ መልካም ያልፈለገለት ሰው አላህ በዱንያም በአኺራም ስኬታማ እንዲሆን ያልፈለገለት ሰው ግን ለም ዩፈቂሁሁ ፊዲን ዲኑ ላይ ግንዛቤ እንዲኖር አያደርገውም፣ ዲንን እንዲያውቅ አያደርገውም። ስለዚህ ወደ ቁርአን መግባት ቁርአንን ማንበብ ይሄ አላህ ሱብሓነሁ ወተዓላ ለእኛ የሰጠን ትልቅ ትሩፋትና አላህ ለእኛ መልካም ነገር ፈልጎልን ነው። በሌላ አያ ሱረቱ ጣሃ ላይ ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ይላል። እነዛ የኔን ቁርአን ከማንበብ የኔን ቁርአን ከመስራት ወደ ኋላ ያሉ ሰዎች ፈኢነ ለሁ መዒሸተን ضንካ ለነሱ ጠባብ የሆነ ህይወት አላቸው። በዚህም አያበቃም አለ ወነሕሹሩሁ የውመል ቂያመቲ አዕማ የቂያማ ቀን ደግሞ እውር አድርገን ነው የምንቀሰቅሳቸው። ከዛም የቂያማ ቀን ጥያቄ ያቀርባል። ሊማ ሐሸርተኒ አዕማ ጌታዬ ሆይ ለምንድን ነው እውር አድርገህ የቀሰቀስከኝ? ወቀድ ኩንቱ በሲራ ሳይ ነበረ ስመለከት ነበረ ጥሩ ጎላ ጎላ ያሉ አይኖች ነበሩኝ እኮ በፊት ሰዓት ዱንያ ላይ ሳለሁኝ ይላል። አላህ ምን ይላል? ከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ ልየውመ ቱንሳ እንዲህ ነበር የኛም ቁርአን መጥቶ አንብብ ቅራ ነገሮችን አመቻቸችልህ እምቢ አሻፈረኛልክ። ወከዛሊከ ልየውመ ቱንሳ ዛሬ ምን ያንተን ረሳሃለሁ እተውሃለሁ እንደውም በዚህም አላቆምም። ወለዐዛቡ ረቢከ አሸድ ወአብቃ የጌታህ ቅጣት በጣም ብርቱና ዘውታሪ ነው ይላል። በቀላል የሚቆም አይደለም። ስለዚህ ይሄ ነገር ሳንቆረቆር በሰፊት ያለን ጊዜ አሁን ነው። ጊዜያችን እኛ ከሰዓታት በኋላ ምን እንደሚከሰት አናቅም። ነገ ምን እንደምንሰራ አናቅም። አላህ ሱብሓነሁ ወተዓላ ሱረቱል ሉቅማን ላይ ሲናገር ወማ ተድሪ ነፍሱን ማዛ ተክሲቡ ገደን ማንም ነፍስ አታቅም ነገ ምን እንደምትሰራ። ምን አይነት ዋስትና ኑሮን ነው ቁርአንን ሳናነብ ውለን የምናድረው? እውነት ነው በሞት አላመን ሆነን ነው ሞት እንደማይመጣብን እርግጠኛ ነን። አፈአሚኑ አህሉል ቁርአን የእቲሁም በእስና ضحى وهم يلعبون ሱረቱል አዕራፍ ላይ ለመሆኑ እነዛ ሰዎች በእኛ የካዱ ሰዎች አመኑ እንዴ እኛ ቅጣት ዝም ብሎ እንደማይመጣቸው